ኢዮባም ነበረች። ኢዮብ እንዲህ ተፈጥሯል በላቸው ማለት በቃ ጓደኛዬ ነው እና ጀስት ራሱን እንዲሰራ ራሱን እንዲቀይር በምፈልግበት ታይም ላይ ይኸው ዛሬ ባገኘሁት ከሱም አልፎ ደግሞ ቸከስ ይዟል አልኩት እኮ በአካል ሁለቱንም እሱንም ቸከሷንም ጥራቸውና አውሩ ተባለ። እሺ አልኩ። ክለብ ውስጥ ገባው እንዳለ ስንት ሰው እየሾፈኝ በላቸው ጠረጴዛ ላይ ወጥታ ሃይፒፒፒን አስከፍታ ህይወት እያየች ነው ናውረዳተ ምናምን ነገር ስለው ቆይ አንዴ ከእሷ ጋር እኔ ምናምንም አላላትም ነችን ብዬ ጆሮዋን ይዣት ወጣሁ ነው ውጡ ምናምን ነገር ብዬ ሁለቱንም ይዤዋቸው ወጣሁና ውጭ በርጋ እናቴ ትሙት እንደዚህ ቁጭ አረኳቸው። ሲሪየስ ነው የማወራው አልኳት። በላቸው አንድ ቀን እንዳታወራ እኔና አንቺ እናወራለን። ምንድን ነው አልኳት። እሷ ስላት 6 ወር ሆኖናል አለች። ከዛ በኋላ አሁን ምን በቃ ወጣለሁ በቃ በላቸው አሪፍ ነው። እኔ እየተሰማኝ ነው ወይ የብራዚል ባለፈው የተፈጠረውን ነገር በሙሉ እያወራው እኮ ነው። እኔ እዚህ ጋር ኔትወርክ ይዞኛል ባለፈው ይላል። አንተ ሰውዬ ይኸውልህ እኔ ኔትወርኩ መጀመሪያ አሳብዶ አሁንም በድጋሚ ላስወጣው። ከዛ ነይ ውጭ አልኳት። እግዚአብሔርን ነው የምላችሁ። ይኸው ፎቶ አይታይ እሱ አይ ፐርሰናል ነው። ከዛ እግዚአብሔርን ነው የምላችሁ። ሁለቱንም አወጣቸው። ውጭ ጋር ስናወራ በሌ ምን አለ አይን ውስጥ እየገባው ስለሆነ ሰው እየሾፈኝ ነው እንደ ወንድ ልጅ ሽንት ቤት እናወራለኝ። ክለብ ላይ ነው የተፈጠረው ነው የምላችሁ። እስታይልሽ ያልኩና ከጀርባ ከሽንት ቤት ሄድኩ። እሷም ገባች ምናምን ነገር ቁጭ አለች ፊት ለፊት፣ እኔም በፊት ለፊት በኩል ቁጭ አልኩ። በላቸው ቁጭ በላልኩት፣ እሷም ቁጭ አለች። አሁን እና ሲሪየስ ነው ማወራው ጋይስ። እሺ ይሄኛው በኋላ ወደፊት ነግበኔ ነው እግዚአብሔርን ነግበኔ ነው። ከዛ በኋላ በሌ ጓደኛው ስለ በላቸው ይሄንን ነገር ላወራቸው ስል አንዱ ጓደኛው ይዞኝ ሄደና እስጢፋኖስ በሌን አንተ ሰፖርት ልታደርገው የምትፈልግበት መንገድ በጣም ነው የሚገርመኝ። በቃ ሰው በጣም ትወደዋለህ፣ እሱን ለማገዝ ትፈልጋለህ ምናምን። እሱ ደግሞ ይሄን ነገሩን ደግሞ የሚያገኛቸውን ነገሮች ደግሞ ራሱን መለወጥ አለበት። የሚያገኛቸው ነገሮች አሁን አንድ ነገር እንገራቸው፣ 5000 ብር በእርግጥ ቢመጣ ቀላል አይደለም። ገባችሁ? እኔ አሁን ቲክቶክ ድሮ የመጀመሪያ ላይቬን እንኳን ሰርቼ ብር እንዳገኘው የሚያስፈልጉ ነገሮች ነው የገዛሁት። ሪንግ ላይት ስልክ የሆነ ነገር በቃ ለቪዲዮ ለእንትን ይጠቅመኛል ብዬ ማስበውን እና ይሄ ልጅ አለኝ ቻፓ እያገኘ ብር እየተሰጠው ብሩ የሚጠፋው ምናምን ነገር አለኝ። አልኩት ሀፋታው አለኝ ማለት ምናምን ስንት ጊዜያቸው ነው ምናምን በቃ የሆነ ረጅም ጊዜያቸው ሆናል። በቃ ፍቅረኛ ምናምን ይዟል። እግዚአብሔርን እኔ ያልኳት ፊት ለፊት ቁጭ አሉ። በላቸው አልኩት ታፈቅራታለህ አልኩት። አውስጥ ማለት እግዚአብሔርን ማለት ስንት ጊዜ ሆነ አልኩ። እኔ ደግሞ ኧረ 6 ወር ሆኖናል አረ እሱ ወደ እሷ ዞር አልኩና እኔ እምልሽ አልኳት ታፈቅሪዋለሽ አልኳት። ልጅቷን ስላት የተዋወቅነው ክለብ ላይ ነው አለች። አልኳት ክለብ ላይ ነው የተዋወቅነው። ቲክታከር ነች ዝም ብሎ 20 ምናምን ሺህ ፎሎወር አለ። ክለብ ላይ ነው የተዋወቅነው የመጀመሪያ እና 1-2 እያለ ምናምን ነገር ቺል አድርገው ሊዝናኑ ከተዝናኑ በኋላ አላውቅም። መድኃኒዓለም ነው እሱ የሚያውቀው። በሌ ወይ በእርግዶም ሊሆን ይችላል ወይም ደግሞ አላውቅም። እሱን አልጠየኩም፣ ምክንያቱም ፐርሰናል ህይወታቸው ነው ብዬ። ከዛስ ችኳ ማጸኔና ሞኝ እሱን ያሳከመኛል አለችኝም። እንትን አለ ወይ ጠርምሶት ነው ወይ ምናምን ነው። እኚህን ነገሮች እሱን ያሳከመኝ ይዘራል እዝና ነው ጭዌው ማለት ነው። እና አልኩት ሁለቱንም እግዚአብሔርን ነው የምላችሁ በላይ አልኩት።
በዚህኛው ህይወት ላይ አያስፈልግም ሴት። እናቴ ትሙት አያስፈልግም። ሲሪየስ ነው የምነግርህ። እኔ ስለምወድ ነው በላቸው፣ እግዚአብሔርን ስለምወድ ነው በቃ። ስለዚህ በዚህኛው ታይም ሴት አያስፈልግም ብሮ። እንዴ ምን ሆነህ ነው? ፍቅረኛ ያዝ፣ ችግር የለውም አሳድጋ ምተ። ከዛ ምን አለች ልጅቷን ወደዚያ ሂጂ ምናምን ብዬ በጣም ደበረኝ። በቃ የሆነ በቃ አለ አይደል፣ እሱን ስጠይቀው ሪል ፎንቃ ገብቶለታል። ሪል ፎንቃ በከባዱ ገብቶለታል። እሷን ስጠይቃትስ በላቸው አለችና አንድ ያዘችው ፊት ለፊቴ ስርዓት ያንተን ህይወት የመቀየር ኃላፊነት የኔ ነው እሺ በሬ ተብሎ ትኩስ ሸራ ያው ና እኔ የተፈጠረውን እንዳለ አወራለሁ። የተፈጠረውን ነገር በቃ ኔትወርክ እና ይሄ ነገር ተፈጥሯል። ከእሱ ጋር ስንገናኝ አስገባዋለሁ ምናምን ነገር ና ብዬ ካስገባሁት በኋላ እናንተ ፍረዱ። እግዚአብሔርን ጋይሶች፣ እኔ ለራሱ በማሰብ ነው። አይመለከተኝም። ለምን ከሴት ጋር አይደለም፣ ለምን ከምንም ጋር አይሆንም። ገባ አይደለ? ግን እዚህ ጋር ይሄ ልጅ ማለት ገና እየሰራ ነው። የሆነ ሰዓት አታስታውሱም? ሚዲያ ላይ እየወጣ ድንጋይ ተሸክሞ ምናምን ያ ሁሉ ነገር እኮ ሪል እናውራና እኮ ነገር ልጅ ሲወለድ ምናምን ማክስ ነው ይወልዳል በላቸው። የልጅ ያህል ትዳር ይይዛል ምናምን አይደለ? ከዚህ በኋላ ግን እዚህ ጋር ደግሞ ላይቭ ለምትሰራዋን ነገሮች ደግሞ የሆነ ነገር ማድረግ ራስን የሆነች ትንሽም ነገር ምናምን ነገር ማድረግ። እኔ ከሱ የተሻለ ምናምን ሆኜ ለመምከር አይደለም፣ ግን ኖ በቃ አያስፈልገው። ሴት ስለማያስፈልግ ነው። እናቴ ትሙት ሴት በቃ ስለማያስፈልግ ነው። በቃ አሪፍ ነህ በጣም እና አሪፍ ነህ። አሁን ለሁሉም ለህዝቡ እውነቱን ተናግሬያለሁ። ምክንያቱም እኔ እናንተ የህዝብ ልጅ ነን፣ እግዚአብሔርን የህዝብ ልጅ ነን በላቸው። ስለዚህ ሰው አንተን ይሰድብሃል፣ ያሸማቅቀሃል፣ ይወድሃል፣ ጥሎ አይጥልህም ምናምን እና ስለዚህ ባለፈው ጾም የመያዣ ቀን እኔ ከጓደኛዬ ጋር ለመዝናናት ስወጣ በላቸው እግሩን ሰቅሎ እየተዝናና ካፕል ነበርክ ከፍቅረኛ ጋር አይደለ? የት ነገሩን ወደ ሌላ ሄዶ ልጅቷን እንዳላስገባት። ይሄ ህይወት ነው። እግዚአብሔርን በላቸው ህይወት ነው። እመቤቴን ህይወት ነው። ህይወቱ ምንድን ነው? ንገረኝ። እኔ ቀስ ብለህ ንገረኝ በእናትህ እስኪ። እሺ ፍቅረኛ ለምንድን ነው ያዝከው? የት አለኝ እኔ ፍቅረኛ? እንደ የባለፈዋ ልጅ ምንድን ነች? የባለፈዋ ልጅ ክለብ ላይ አግኝቻችሁ ከአንተ ጋር እየተዝናናችሁ የበላቸው ህይወት በእኔ እጅ ላይ ነው ብላ ሸራ የበላችሁ ልጅ ማነች? ክለብ ላይ ማንም ሲክስ አይደለም። አውቃ ነው ልትጠቀምብህ ነው። ይግባ አንተ ደነዝ። ጓደኛ ብቻዬን አውጥቶኝ እስጢፎ የምትወደው ከሆነ አድነው ብሎኛል። ላድን ነው እንጂ እኔ አይመለከተኝም። ግን አንድ ነገር ልንገርህ፣ መጀመሪያ ፍቅረኛ ከመያዝ በፊት የሚቀድሙ ብዙ ነገሮች አሉ በላቸው። ህይወቱን መቀየር አለበት። ህይወቱን ማስተካከል አለበት። ለቤተሰቦቹ መድረስ አለበት። ሴት ቂጥቂጥ ስር የምትለው ገና በዚህ ታይም ላይ ኦኬ እንዴ? እሷ ታማ አንተ ለምንድን ነው የምታሳክመው? ንገረኝ። መረዳዳት ግድ ነው። ባህላችን ነው ብዬ እንረዳዳ አይደለም። ማህፀኔን ነው አመመኝ አለችው። ጥፋተኛ ምን ችግር? ባህላችን ነው መደጋገፍ፣ ምን መረዳዳት። አንተ ሰው ተደጋገፍ ብራዘር። ግን በላቸው ኪዳነ ምሕረትን ነው የምልህ። ይኸው እኔ እመቤቴን በላቸው። ይኸው የምትወደኝና የምታከብረኝ ከሆነ ይኸው ህዝብ ፊት እግሬት እንደዚህ ይኸው ተመርክኬ እኔ እንትን እልሃለሁ በላቸው። ፍቅር እንዳይዝ በመድኃኒዓለም ፍቅር እንዳይዝ። ምንም አይዘኝም። ኧረ እኔንም ሸምጥና እግዚአብሔርን ስማኝ። እኔን ትተኸኝ እኮ ነው የሄድከው። ከእሷ ጋር ተያይዛችሁ የሰው ህይወት ውስጥ አትግባ ብላችሁኝ ተያይዘህ ስትሄድ ላሽ ያልኩት እዚህ ለህዝብ አወራዋለሁ ብዬ ነው። አንተ እኔን በሴት ቀይረኸኛል። ገባ አይደለ? እና አደራ በላቸው። ማርያምን ለራስ ነው የምነግርህ፣ አይጠቅምም።
ኧረ አንተንም እንዴ! ኧረ እስጢፎ እንዴ! ልጅቷን ላስረዳ በቃ ያለውን ነገር ፎቶዋን ከማሳየቴ ፎቶዋን አሳያለሁ እኮ ነው ለህዝብ። እኔ እኮ ከህዝብ የምደብቀው ነገር ላይ የለም እኮ ንገረኝ። ከመጀመሩ ነው የተጀመረው ነው። እግዚአብሔርን ጋይ ሲሪየስ ወሬ ነው። ሲሪየስ ወሬ ነው። ኧረ ምንም አልተጀመረም እንዴ! በቃ ሲሪየስ ወሬ ነው። በቃ ምሰማ ስማ። ለሊት ታፕታፕ እየተባለ ይሰራል። ቻፓው እዛ ነው እየሄደ ያለው። ስለዚህ መንቃት አለብን ወገን። እንዴ ንገረን፣ አሁን ንገረን። ተቆጣጥረሃለች። እኔ ችግር የለውም እኔ አለው ብሮ። ስለዚህ ቀስ ብለን ስማኝ፣ ፎቶዋን ከማሳየቴ በፊት እግዚአብሔርን እሷን ባስገባት እሱን አስወጡት ብላ ብዙ ነገር ታወራለች። ስለዚህ አንተ ልጅቷን ስሟን ሳንጠቅስ ፎቶዋን ሳናሳይ ያለውን ነገር በስነስርዓት ንገረኝ። ምንድን ነው እግዚአብሔር አሁን ያለውን ነገር ላስረዳ። እስጢፎ መጀመሪያ ተረጋጋ። እስጢፎ ልንገርህ፣ እኔ አሁን ከህዝብ በጣም ተናድጃለሁ። በቃ ክለብ ላይ ጨፈርክ ነው ያገኘው። አንቺ ኖርማል ነው እኔ እኮ አሁን የዛን ቀን የባለንተኖች ቀን ነበረ ምናምን የእኔ ላይቭ አካውንቴ 3 ቀን ተዘግቶ ነበረ። ያው እንግዲህ አይታወቅም፣ የመድኃኒዓለም ማምጫ አይታወቅም። 3 ቀን ተዘግቶ ነበረ ላይቭ። በዛ ምክንያት ምናምን እንትን ምናምን በቃ ባለንተን ቀን ነበረ። ያው አሁንም እንትን ላይቭ ተዘግቷል። የት ሄዳለሁ እንደ ቃል ሙሉ ፍራሽን እያየሁ ነው ያልኩት። ከዛ እሺ አስክሬን ሌላ መጠየቅ የምፈልገው ጓደኛ ብቻውን ላውራ ብሎኝ ለልጅቷ 600 ሺህ ብር ሰጥተሃል? ንገረኝ። ለቸከሷ 600 ሺህ ብር ተቀብላል? አንተ 600 ሺህ ብር አካውንት ላይ ቢኖር አንተ ብትኖር እራሱ ላይ ብትገባለህ። እናቴ ስሙት አሳያታለሁ። ልጅቷን ለህዝብ ነው ማሳየት። 600 ሺህ ብር ቢኖር ላይ ብትገባለህ አንተ። ኧረ ጅላቱን እሺ በላቸው። እሷን አንዴ ሰክረህ ከነበረ አላቅም፣ ሲሪየስ ነበርክ በእርግጠኝነት አስታውሳለሁ። አንተንም እሷንም ከሽንት ቤት ጀርባ ቁጭ አድርጋችሁ ምንድን ነው ግንኙነታችሁ ስል እሷ ከጀመርን 6 ወር ሆኖናል እና ቤብ ብላ አልሳመችህም? ከጀመርን 6 ወር በጣም ረጅም ነው ማለት ነው። እመቤት ፎቶዋን አሳያለሁ በላቸው። ፎቶዋን አሳያለሁ። እንዴ ምንሽ ነው ብራዘር? ፎቶ አይደለም። ለምን ከነ ቤተሰቦቿ አታሳይም? ምን አገባኝ? እኔ ምንም አላደረኩም። አንተ ምን ከየት ነው የምታመጣው ወሬ? ቆይ በላቸው። አንዳንድ ሸምጥጥ አስቀይምሃለሁ፣ እግዚአብሔርን አስቀይምሃለሁ። እንዴ እኔ እስጢፎ ወደ ቤት ልሸኝ ያልከኝ በራይት። እሺ ከዛ ወደ ቤት ልሸኝ የማይደለም በላቸው። ሁለተኛው ቀን ላይ ጾም የሚገባ ቀን ላይ ክለብ ላይ ከእሷ ጋር እየጨፈረ ልጅቷ እየተጠቀመችብህ ነው። ልጅቷ እየተጠቀመችብህ ነው እና ጓደኞችህ አድነው ብለው ነው አድነው ብለውኝ ነው። እሺ አድነኝ፣ ልገላኝ ከሆነ አድነኝ፣ የምትገላኝ ከሆነ አድነኝ። እሺ ቶሎ ብለህ እሺ። ሌላ ደግሞ ቆይ አንዴ፣ ለምንድን ነው 600 ሺህ ብር የሰጠሃት ስልክ? ማህፀኗን አሟት ነው አንተ። 600 ሺህ ብር ለምንድን ነው የሰጣት ለልጅቷ? ስል ማህፀኗን አሟት ነው አላልከኝም እንዴ? እግዚአብሔርን ከዛ ስኔ ጠርምስ ሆኖ አልኩት። አንተ እናቴ ደግሞ 600 ብር ለኩላሊት ራሱ እንደዛ ይወጣል። እመቤቴ እኔ ነገ ችግር የለም ራሷ ልጅቷን ይዣ ትገባለሁ። እኔ ችግር የለም። አሁን በዚህ እኔ አልፏል። እግዚአብሔርን እኔ ይኸው ልጅቷን ላሳያችሁ። ስማ አይደለም አሁን እናንተ የምናወራው የእንትኑ ቻሌንጅ አለ እኮ ገና ና የግልፑ የሞላጠው የዚህ መቆረጡን እሱን በኋላ እናወራለን። ለነገሩ ጭረስሻል። እኔ ሲክስ ስላለው ጋይስ እመቤቴን ነገ ራሴ ልጅቷን ይዣት ገብቼ ማለት ነው ፊት ለፊት 6 ወር ሙሉ በላቸው እንደዚህ አይነት ቪዲዮ እንዲሰራ የምታደርገው እሷ ብትሆንስ? ንገሩኝ እስቲ። የምር እኔ ነገ አስመጣታለሁ ልጅቷን። ፊት ለፊት ታወራላችሁ። ፍቅረኛ ይዟል፣ ፍቅረኛ ይያዝ፣ ሴት ይያዝ። ግን በላቸውን ህይወቱን ቀይራ አሳድጋ ጠቅማ እሷን በፊናዋ እየሰራች እሱን በፊናው እየሰራ ለሁለት መተጋገዝ እንጂ ለማህፀን 600 ሺህ ብር በበላቸው አቅም ከባድ ነው፣ ከባድ ነው ጋይሶች፣ የምር ከባድ ነው። ጓደኞቹ ጠርተው አድነው ነው ያሉኝ፣ አድነው በላቸውንን አድነው ነው ያሉኝ። እኔ ምንም የምለው ነገር የለም፣ ችግር የለውም። ልጅቷ ነገ ትገባለች። አሁን ፒስ እናደርገዋለን። ኖርምዬ ነው።